በሀገራችን ቲያትር ታሪክ ውስጥ ስማቸው በደማቅ ከሚጻፉ ከያንያን መካከል ስሙ ይጠራል። ከዩኒቨርሲቲ መምህርነት እስከ ባህል ማዕከል ዳይሬክተርነት ሀገሩን አገልግሏል። በተለያየ ትርጉምና አዳዲስ ወጥ የፈጠራ ስራ ወይንም የስነ ጽሁፍ ትሩፋቶችን አበርክቷል። ህዝብ ለህዝብ የባህል ኪነ ጥበብ ዝግጅቶች ወቅት አንበሳውን ድርሻ ከተወጡት መካከል አንዱ ነው። ጸሐፌ ተውኔት፣ ገጣሚ፣ ባለቅኔ ነው። ብዙዎች ወዳጆች አድናቂዎቹ ወይንም ተማሪዎቹም ጋሼ እያሉ ይጠሩታል። ብዕረኛው አያልነው ሙላቱ አበጄ። ውልደትና እድገቱ ታዲያ ትምህርት ጣዕሙ ጥቅሙ አልገባውም ያለው ይህ ቲያትር ታሪክ ውስጥ ስማቸው በደማቅ ከሚጻፉ ከያንያን መካከል ስሙ ይጠራል። ከዩኒቨርሲቲ መምህርነት እስከ ባህል ማዕከል ዳይሬክተርነት ሀገሩን አገልግሏል። በተለያየ ትርጉምና አዳዲስ ወጥ የፈጠራ ስራ ወይንም የስነ ጽሁፍ ትሩፋቶችን አበርክቷል። ህዝብ ለህዝብ የባህል ኪነ ጥበብ ዝግጅቶች ወቅት አንበሳውን ድርሻ ከተወጡት መካከል አንዱ ነው። ጸሐፌ ተውኔት፣ ገጣሚ፣ ባለቅኔ ነው። ብዙዎች ወዳጆች አድናቂዎቹ ወይንም ተማሪዎቹም ጋሼ እያሉ ይጠሩታል። ብዕረኛው አያልነው ሙላቱ አበጄ። ውልደትና እድገቱ ታዲያ ትምህርት ጣዕሙ ጥቅሙ አልገባውም ያለው ይህ